ንግሥት አስቴር አንዲት ወጣት ሴት ያለ ጥሪ ወደ ንጉሥ መግባት ማለት ሞት ማለት ነበር። ነገር ግን ለአንድ ሕዝብ ሕይወት ስትል የራሷን ሕይወት ለመሰዋት ወሰነች። የሚከተለው ታሪክ የንግሥት አስቴር አስደናቂ ታሪክ ነው። ከብዙ ዘመናት በፊት በታላቁ የፋርስ መንግሥት አስቴር የተባለች ትሁት፣ ውብና አስተዋይ ወጣት ትኖር ነበር። በልጅነቷ ወላጆቿን አጥታ ስለነበር አጎቷ መርዶክዮስ እንደራሱ ልጅ አድርጎ አሳደጋት። በዚያን ጊዜ ንጉሥ አርጤክስስ አዲስ ንግሥት ለመምረጥ አዘዘ። ከመንግስቱም ሁሉ የተመረጡ ወጣቶች ወደ ቤተ መንግስቱ ተወሰዱ። አስቴርም ከእነርሱ መካከል ነበረች። ቀናት አለፉ። ንጉሡም አስቴርን ባየ ጊዜ ከሁሉም በላይ ወደዳት። የንግሥት ዘውዱንም በራሷ ላይ አኖረ። እንዲሁም አስቴር የፋርስ ንግሥት ሆነች። ነገር ግን በቤተ መንግስት ውስጥ ሐማን የተባለ ኃያል ባለስልጣን ነበር። ሁሉም ሰው በፊቱ እንዲሰግድ ይፈልግ ነበር። ነገር ግን መርዶክዮስ ለሰው አልሰገደም። ይህ ሐማንን በእጅጉ አስቆጣው። መርዶክዮስን ብቻ ሳይሆን ሁሉንም አይሁድ አጠፋለሁ ብሎ በልቡ ማለ። በማታለልም ንጉሡን አሳምኖ አይሁድ በአንድ ቀን እንዲጠፉ አዋጅ አስፈረመ። ዜናውም በመንግስቱ ሁሉ ተሰራጨ። ሕዝቡ በሐዘን ተሞላ። መርዶክዮስም ማቅ ለብሶ አለቀሰ። ከዚያም ወደ አስቴር መልእክት ላከ። ዝም ብለሽ አትቀመጪ፣ ማን ያውቃል ለእንዲህ ያለ ጊዜ እንድትሆኚ ንግሥት ሆነሽ ይሆናል አለ። እነዚህ ቃላት የአስቴርን ልብ ነኩት። ነገር ግን አንድ ችግር ነበር። ያለ ጥሪ ወደ ንጉሡ መግባት በሕጉ መሠረት ሞት ነበር። አስቴር ግን በእምነት እንዲህ አለች፣ ሂዱ 3 ቀን ጾሙልኝ፣ ከዚያ ወደ ንጉሡ እገባለሁ፣ በሞትም ልሙት። 3 ቀናት አለፉ። የአስቴር የንግሥት ልብሷን ለበሰች። ልቧ በፍጥነት ይመታ ነበር። እርምጃዋን ቀስ ብላ አነሳች። ወደ ንጉሡ ዙፋን አዳራሽ ገባች። አዳራሹ በጸጥታ ተዋጠ። ሁሉም ዓይኖች በእርሷ ላይ ነበሩ። ንጉሡ ወደ እርሷ ተመለከተ። ጥቂት ጊዜ እንደ ዘመን ተሰማ። ከዚያ በፈገግታ የወርቅ በትሩን ዘረጋላት። አስቴር በሕይወት ተረፈች። በኋላ ባዘጋጀው ግብዣ ላይ የሐማንን ክፉ ሴራ ለንጉሡ ገለጸች። ንጉሡ በጣም ተቆጣ። ሐማን ለሌሎች ያዘጋጀውን ወጥመድ በራሱ ላይ ተመለሰ። አይሁድም ከጥፋት ዳኑ። መንግስቱ ሁሉ ደስታና ምስጋና ሆነ። ምክንያቱም አንዲት ደፋር ሴት በእምነትና በድፍረት አንድን ሕዝብ አድና ነበር። የአስቴር ታሪክ አንድ ታላቅ ትምህርት ያስተምረናል። አንዳንድ ጊዜ ፍርሃት ይኖራል፣ ግን ትክክለኛውን ነገር ለመስራት ድፍረት ያስፈልጋል። ምናልባት እግዚአብሔር አንተንም ለአንድ ታላቅ ዓላማ በዚህ ጊዜ ያስቀምጥ ይሆናል።